ድራማ ሁሉም በቃ ድራማ እየሰራ ይፍታ። እቺ አጁዛ ጭራሽ እቺ አጁዛ እኛ ላይ ተወጠረረኛ እዛው በተበልሽ አናውቅም። እኛ እንደዚህ አይነት ነገር እናስተናግድን። እኔ አጀንዳ መሆን አልፈልግም። ትቻለሁ። ዶንቆርቲ የኛ ኦሮሞ ኧረ ወላሂ በይ ጥንቆላ ስትሰሪ ኦሮሞ ነው ስሪ ያለሽ አንቺ ጠንቋይ ኦሮሞ ስለሆንኩ ተሰብስቦብኝ አቢባ ቤት ስራ እንዳልሰራ ሁማኔርሽም ጠንቋይ ነው። ከንፈርሽም ጠንቆላ አለው። ቅንድብሽም ጠንቆላ አለው። አይንሽም ጠንቆላ አለው። ምላስሽም ጠንቆላ አለው። በአይንሽ ያየሽው ነገር በረካ የለውም። ለምን ጥንቆላ ነው? አይንሽ ፊትሽም በጥንቆላ ነው። ፀጉርሽም በጥንቆላ ነው። ሁማኔር ንግዱም በጥንቆላ ነው። ምግብ ቤቱም ጥንቆላ የለው። ናላቡ ሸክሊክ ዶንቆሮ የጠንቋይ ቀላቢ ልጅ አንቺ አሞራ ቀላቢ እባብ ቀላቢ ማለት ነው። እባባም ትላም እዛ እንኳን ደሴ ልጅ አለካም I respect you. She's girl, but she's very, very dangerous head. And the coming saying, crying. I love you, የኢትዮጵያ ብሔር ብሔረሰቦች። ወላሂ እኔ ኢትዮጵያ ብሔር ብሔረሰብ አንዱ ነው። ብሞት ደስ ይለኛል። እኔ ሙቼ የኢትዮጵያ ብሔር ብሔረሰቦች ወላሂ እኔ ዋጋ ከፍዬ የኢትዮጵያ ብሔርና ብሔረሰቦች ተዋዶ ተፋቅሮ አብሮ ቢኖሩ ደስተኛ ነኝ። እኔ ሙቼ ማለት ነው ዋጋ ከፍዬ። በአሁኑ ሰዓት እንደዚህ እያልን ነው፣ እንደዚህ እያሰብን ነው። ሰው እንዲበላ አንፈልግም። ነገራችን ኢትዮጵያ ምንም ማድረግ ቢያቅተን ሰላም ሆኖ እንዲኖሩ አፋችንን ዘግተን ቆልፈን ቁጭ ብለናል። በቃ አያገባን። ፖለቲከኛም አይደለሁም። ስለ ፖለቲካም አያገባኝም። ለሀገሬ ሰላም እመኛለሁ። የሆነ ነገር እንዳንድ ወጣት የሆነ ነገር አገሬ ከኔ ትጠብቃለች። ማድረግ አልቻልኩም፣ ግን ሽክሙ እኛ ሀገሬ ላይ አልቀመጥም። ምን አገባኝ? እኔ ስለ ፖለቲካ አያገባኝም። ስለ ሃይማኖት፣ ስለ ሴጣን፣ ስለ ጂኒ፣ ስለ ምናምን አያገባኝም። ስለዛ ስለ እሷ የምታውቁ ኢንፎርሜሽን ካለ እየገባችሁ 7 ቁጥር ውሸት አትናገሩ። እውነትም ጠንቋይ ናት። አሁን እኮ ማረጋጋት የፈለግኩት ጠንቋይ ከሆነች እውነትም እጄን እንደዚህ ያስቀርልኝ በእናትሽ። ለምን አንድ ኢትዮጵያ እንዲያከብርሽ እንድትከበር ይፈልጋለሁ። እውነትም ጠንቋይ ከሆንሽ እጄን እንደዚህ ቆልፊልኝ። ያው ነገሯት፣ ደውሉላት እንደዚህ እጄ እንዳላነሳ። ከዛ በኋላ እሰግድልሻለሁ ለአንቺ፣ ለአላህ እንጂ አይሰገድም አይደል? ለአንቺ እሰግድልሻለሁ። እንዲህ ካስቀረሽን እንጉልፋቶ አሞራ ቀላቢ ጭራሽ እዚህ በብሔር ህዝብን ልታጋድል ነው። ለአንቺ ብሎ አንድ 3 ኪሎ ወጥቶ ይናገራ። እንቺ ዶንቆሪት ማን ስለሆን ሹአሪው ብሔርና ብሔረሰቦችን ልታባይ አልቀበልም። በእንደዚህ አይነት አጀንዳ እኔ ጋር እንዳመጡ አንድ ሰው የፈለክ አማራሙን ትግሬሙን መተህ እዚህ ችግርን ስትናገር አማራ ስለሆንኩ፣ ኦሮሞ ስለሆንኩ፣ ትግሬ ስለሆንኩ፣ ኤርትራ ስለሆንኩ፣ ሱዳን ስለሆንኩ ምትል ከሆነ በአናት ትተከራለህ። አያገባኝ። ልደለ አንድ ኢትዮጵያዊ ነኝ። ለሀገሬ የሆነ ነገር ማድረግ ቢያቅተኝ አፌን ዘግቼ በቃ ልቀመጥ። ይሄ ራሱ ትልቅ ነገር ነው። ለሀገሬ ኢትዮጵያ የሆነ ነገር ማድረግ ካቃተኝ አፌን ዘግቼ መቀመጥ ራሱ ተናግሬ ብሔርና ብሔርን ከማጋጭ አፌን ዘግቼ ብቀመጥ ለሀገሬ ይጠቅማታል። በቃ ዶንቆ 7 ቁጥር ጻፉ። ስለዚህ ሴትዮ በእውነት በውሸት አልፈልግም፣ በውሸት አልፈልግም። በእውነት እቺ ሴትዮ ስራዋ ምንድን ነው? ይህን ነው የምንኖረው። በእውነት እንትን ፈልጋለሁ፣ ኢንፎርሜሽን ፈልጋለሁ። በኦሮምኛም በአማርኛም ወደ አበይቲ ኩላትኩም እዚህ ሴትዮ ጋል አበይቲ ጠንቋይ ባልዩ ጠንቋይ ዶሮ ቀላቢ ጥቁር ዶሮ ጥቁር በግ ጥቁር ፍየል ቀላቢ ናይ ህዝቢ ኢትዮጵያ ይፃወት እዩ። ናይ ህዝቢ ትግረኛ ነው፣ ኦሮምኛ ነው፣ አማርኛ ነው? አማርኛ ነው። ነጋሲ ፈተው ዋይ ቃልቲ ከና ቤታ ሙበያን ወንትን ቤኩን ቀቡን አክራኮ ክያፈና ለኮብሰ ተርበ በር ይፈድ ረኮ አማ ምኖቲ ቀበል። እሺ ሴኒ ተከተለሽ ለስትላም
በትግረኛም ማውራት የምፈልጉ ግቡ። የኢትዮጵያ ብሔርና ብሔረሰቦች ቤት ነው። እየገባችሁ የፈለጋችሁትን ሀሳብ በእውነት ውሸት አልፈልግም። ፎልስ ኢንፎርሜሽን ነው። ሙባረክ ቤት ነው ውሸት ኢንፎርሜሽን የሰማ ነው መባል አልፈልግም። ኃላፊነት አለብኝ። እውነት ማለሽ ዱባችሁ እንደለው ኦብሲ ሴና ዋራ ቆረንጅሮ እንዱቆጦ ሚራ ከሰንጅራ ኒውቲ ቀበር ሰሊና ታውቃለች። ስለሷ ታውቃለች። ማትናት ትሩፋ ከናፈን እሺ፣ ስለሷ ታውቃለች። ስለ ገነት ነው። ስሟ ማን ነው? ገነት ገነት ይሄን ነው የምንኖረው። ቆይ ልጻፍ። ቆይ ሺስ ኔም ስም ኦኬ። ስሟ ማን ነው? ገነት ናታ። ገነት እሺ። እኔ ከሳምንት በፊት ያደረገችኝን ልነግርህ ነው። እሺ ይኸውልህ እኛ ሰዎች ነን አይደለ? አዎ። የሆነ ቦታ ላይ እርዳታ እየተሰበሰበ ለእኔ ገባችና ተጨበጨበላት። 2400 ሰው ነው ያጨበጨበላት። ይህን ያህል ብር ሰጣታለሁ አለች። ሳምንት ስለቆየ ፎሎ አድርጌሻለሁ ብላኝ በውስጥ ገብቼ ቮይስ ሜሴጅ ላኩላት፣ ትናንትና ማለት ነው። ዛሬ ሙቺ ብላን የላከችልኝ። አትጻፊብኝ ሙቺ፣ እኔ ብዙ ችግር አለብኝ ብላኛለች። ይሄ ልነግርህ ነው። እኔ አልሞትም፣ የልጆች እናት ነኝ። ለእኔ ፈጣሪ ያለ፣ የእሷ ጠንቋይ ማንንም አይገልም፣ እኔንም አይገለኝም። ግዴታ የለባትም። ግን እሷ እንዲጨበጨብላት ጆከር እንዳይሰደብኝ ብላ አንበሳ እያወረደች እኔ ታምሜ እርዳታ እየተጠየቀልኝ ተጨብጭቦላት ወረደች። መመስገን በባዶ አይደለም። እኔ ለምን አወራች? ስንት ብር ሰጥሻለሁ አለች? 30,000 ብር 30,000 ይሰጣለሁ ብላ በውስጥ በኩል የት ነው እርዳታው? የት ነው? ሄለን ቤት ነው። ሄለን ቤት እርዳታ እየደረገልሽ መታ 30,000 ብር ሰጥሻለሁ አለችኛው። ወዳው ለምን አላስገባችልሽ? አስገቢልኝ ለምን አላልሻትም? ቁጥርሽን ጻፍ። መረጃ እውነት ነው። ቤተሰቦች እውነት ነው። የስ ኦር ኖ የምታውቁ ብቻ የስ በሉ፣ አትዋሹ። እውነት ነው። አዎ በጣም ባለጌ ናት። እሺ አመሰግናለሁኝ። ሙባረክ የእድሜ ይስጥ ስላስገባኸኝ። እኔ አልሞትም፣ ነፍሴ በእግዚአብሔር ናት። ሙች ያለችሽ እኔ ዛሬ ቴክስት ስገባ ልኬልሻለሁ የሚል መስሎኝ ማለት ነው። ገብቼ ሳየው ሙቺ እኔ ብዙ ችግር አለብኝ አለች። ለምን ልሙት? እኔ ለልጆቼ ልኖርላቸው። 30,000 ብር ስትል እኔ እንደውም ትንሽ ጠብቂኝ ችለውን ብዬ ነው ያልኳት። እሷ 30,000 ብር ሰጥሻለሁ ብላታለች። አመሰግናለሁ። አሁን ጓደኛዋ ናች ብሎ ታውቃታለች። እሺ ከዩቱብ ላይ ከፈለግን እናመጣዋለን እኮ ሳምንት አልሆነውም። ከፈለግን የሄለን ዩቱብ ላይ ሄደን ሪከርዱን ማምጣት ይቻላል። ቀላል ነገር ነው። አይ ነው ግዴታ የለባትም። ለምንድን ነው እሷ የሰው ነፍስ ለእሷ መጫወቻ ነው? ይሄን ያህል እኔ የማስፈልጋቸው ሰዎች አሉኝ። የእኔ መኖር የሚያስፈልጋቸው ልጆች አሉኝ። ሰው ፊት ያቆመኝ በሽታዬ ነው እንጂ ምንም አይደለም። ሰርቼ በላ ሰው ነበርኩ፣ ለሰው የምተርፍ ሰው ነበርኩ። ሄለን የሚያስገባችኝ እኔ ፋኒን ስለማቀው ነው። ፋኒን የሸኘሁት እኔ ስለሆንኩ ነው። 180 በላይ ልጆች ኢሮፕ ሲገቡ እኔ ሱዳን ላይ እኔ ቤት አርፎ እኔ ነበር ፕሮሰስ ጨርሼ የምሸኛቸው። ፋኒ ለምሏት ነው ያስገባች። ሄለንም በጣም ነው የማመሰግነው። ሙባረክ ከዚህ በላይ አልችልም። እሺ ምን ሆነሽ ነው አንቺ የተረዳሽው? እዛ እኔ ትንሽ የህርኒያ ችግር አጋጥሞኝ በወሊድ ምክንያት የሆድ ቱሻ መቀደድ ነው እና ሰርጀሪ ልሰራ ሄለንም ቪዲዮሽን ላኪልኝ ብላኝ ቪዲዮ በውስጥ ላኩላት። ቪዲዮ ከላኩላት በኋላ አትገቢም አለች። አልችልም፣ ትልቅ አጀንዳ አለኝ አለች። አጀንዳ ሀሜት ነው የሚበልጠው ወይስ አንዲትን እናት ማዳን ነው የሚበልጠው? እኔ ትንሽ ብር ነው የተጠየቅኩት። እግዚአብሔር የሚፈሩ ሰዎች እልካለሁ እንኳን ሳይሉ የላኩልኝ አሉ። ከ600,000 ብር 124,000 ብር ተልኮልኛል። አመሰግናታለሁ። የላኩልኝን እድሜ ጤና ይስጣቸው፣ ክፉ ነገር ቤታቸው አይግባ። እኔም ትናንት ሰው ረዳ ነበር፣ ከኖርኩም ሰው ረዳለው ነገር። ይሄ ሰውኛ ባህሪ ነው። ገነት ግን ለምን አወራች? እዛ ጋር ታሞ የተኛ ሰው እኮ መዳን ይጓጓል፣ ቆሞ መሄድ ይፈልጋል። ሰራተኛ ነበር ከተኛ። አሁንም ደግሞ 2 ወር ነው 3 ወር ነኝ። አለቅ ለምን እሞታለሁ? ለምን ደግሞ እቺ የምትለኝ መረጃ ከፈለክ እልክልሃለሁኝ ቴክስቷን። ሙባረክ በውስጥ እኔ አልሞትም። እሺ ገነት አረመኔነቷን ስላረጋገጥኩ ነው። አመሰግናለሁ ሙቤ።